ኦኬ ጤና ይስጥልኝ እንዴት ናችሁ? ሰላም ናችሁ ሆይ? አለን አልሐምዱሊላህ። ትንሽ ግር ያላቸውን ነገር ግልጽ ለማድረግ ያክል ነው። ምንድነው እዚህ ላይ ኤምፕሎይ ሳላሪ የሚለው ጋር ስንገባ ሶስት ነገሮች አሉ። ኤምፕሎይ ዲዳክሽን እና ኢንካም ናቸው። ኤምፕሎይ አዲስ ኤምፕሎይ ለሳላሪ የሚመዘገብበት ፊልድ ማለት ነው። እዚህ ጋር መጀመሪያው ላይ ያለው ማለት ነው። ዲዳክሽን ብሎ ማለት ደግሞ ከግሮስ ሳላሪ ላይ ተቆራርጦ የሚቀር ማለት ነው። ለምሳሌ እንደ ፔንሽን፣ ጡረታ፣ ታክስ፣ ኤች አይ ቪ ሎን የመሳሰሉትን ተቀናንሰው የሚቀሩ ማለት ነው። እዚህ ጋር መጀመሪያ ሬጂስተር ስናደርግ ወይ በዚህም ሬጅስተር ማድረግ እንችላለን ኦር ደግሞ በዚህም እንደገና ሞዲፋይ ማድረግ እንችላለን ማለት ነው። ስለዚህ ከሁለት አንዱ መርጠን በሚመቸን መንገድ እንትን የምናደርግበት ዘዴ መጠቀም እንችላለን። ምንድነው ዲዳክሽን ስኬል ማውጫ ነው። ዲዳክሽኑ በዚህ ይሄን ያክል ይቀነስበት የሚለውን ስኬል ማውጫ ነው። ለአንድ ሰው አንድ ጊዜ ስኬል እናወጣለን፣ ለሌላ ሰው ደግሞ ሌላ ጊዜ ስኬል እናወጣለን። ለምሳሌ ለዚህ ለሰውዬ 480 ከሆነ ታክሱን በ480 እስኪል አወጣሁኝ። ፔንሽኑ እንደገና 400 ኦር 200 ከሆነ እንደዚሁ ኤች አይ ቪ 100 ብር ከሆነ የሚቀነስበት 100 ብር ይሆናል ማለት ነው። ሌሎች ወጪዎች ደግሞ 50 ብር ሊሆን ይችላል። ሎኑ ደግሞ 56 ሊሆን ይችላል። በዚህ መሰረት አፕዴት እናደርገዋለን ማለት ነው። ከዛ ቀጥለን የት እንሄዳለን? እዛው ኤምፕሎይ ጋር እንሄድና ለምሳሌ አሊ አብዱል ላይ ክሊክ እናደርጋለን ማለት ነው። ምንድነው አካውንት በሚለው ገብተን ማለት ነው። አካውንት በሚለውን ስንገባ ነው ዲዳክሽኑን ሊሰራልን የሚችለው። ምንድነው ዲዳክሽን 56 ሊቀነስበት ነው ማለት ነው። 56 ማለት ሎኑ ሊቀነስበት ነው ማለት ነው። ከስንቱ ላይ ከ1169 ብር ላይ ኔት ፔው ላይ ማለት ነው። ሴቭ እናደርገዋለን ማለት ነው። this should be not ኢምፒቲ አዎ ኢምፒቲ አልሆነም። ያው ፕሊዝ ሴሌክት አን አይተም ታክሱን እንቀንስለታለን ችግር የለም። ከዛ አፕዴት ሰክሰስፉል ኤረር ባይ ዘ ወይ የሴሴሽን ኤረር ነው። ምንም ችግር አፌክት ስለማያደርገው እንትን ያደረኩት። ስለዚህ ሄደን እናየዋለን። ኢንካም ታክሱ ላይ ኢንካም ታክሱ ዜሮ ዲዳክሽኑ ዜሮ ሆነ። ዲዳክሽኑ ዜሮ ሆነ ማለት ከስኬል በታች ሆኗል ማለት ነው። የሚቀነስ ያሰውዬ የሚቀነስ ነገር የለበትም ማለት ነው። 1225 ስኬሉ ቤዝድ ኦን የሀገሮች ስታንዳርድ ነው። የግብር ስታንዳርድ መሰረት ስኬሉ ለምሳሌ በኢትዮጵያ 650 ነው። የኢትዮጵያን ስታንዳርድ ተከትሎ አይደለም። ለማየት ያክል ነው እያሳየው ያለሁት እና ብዙ ግር እንዳይላችሁ ለማለት ፈልጌ ነው። ኦቨርታይም ማስተካከል ትችላላችሁ እዛው ላይ